ሰላም እንዴት አላችሁ? ውድ የሀኒቾ 27 ቲዩብ ተከታታዮች እና ያለው እግዚአብሔር ይመስገን ደህና ነኝ። ዛሬ ኩሽና ገብተን የምንሰራው ስራ አለ። ይህም ስራ ቺክን ክሬም ይባላል። ቺክን ክሬምን እንዴት አድርገን እንደምንሰራ የምናየው ይሆናል ማለት ነው። በየቤታችን በቀላሉ ሰርተን መመገብ የምንችለው ስለሆነ ይህንን ቪዲዮ ከመጀመሪያው እስከ መጨረሻው እንድትከታተሉ ስል በአክብሮት እጠይቃለሁ። እኔን ለማታውቁኝ አዲስ ለሆናችሁ ወደ ቤትም ደግሞ ለምትመጡ ሰዎች እንኳን ደህና መጣችሁ ማለት ነው። ለሌላ ሰው ይጠቅማል ብላችሁ ካሰባችሁ ሼር ያደረጋችሁ ሌላ ሰው አድርሱ። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ኦኬ እንግዲህ ያው ወደ አሰራሩ እንገባለን። በመጀመሪያ ይሄ ፍሪዘር ስለነበረ በረዶ ነበር ማለት ነው። በረዶ እንዲለቅልኝ አስቀምጬ በረዶውን ካላቀቅኩት በኋላ እንደዚህ ሶፍት ከሆነልኝ በኋላ ቺክን ብረስት ነው ይሄ። እነዚህን አሁን እንቆራረጣቸዋለን ማለት ነው። ወደዛ እንገባለን ወደ መቆራረጥ። እንግዲህ እንደዚህ አድርገን ከቆራረጥን በኋላ ወደ ማጠቡ እንገባለን ማለት ነው። በሎሚ እንዲሁም ወይም ደግሞ ቬኔጋር ካለን በቬኔጋር፣ ሌሞን፣ ጨው እንዲሁም ደግሞ ትንሽዬ ዱቄት በማድረግ በደንብ አድርገን ማጠብ ይኖርብናል። ሽታ ስለሚኖረው ሽታው ኖርማሊ ይጠፋል ማለት ነው። በደንብ አድርገን ካጠብን ስንበላም ደግሞ ላበላል ይመችናል ማለት ነው። ምንም አይነት ሽታም አይኖረውም ማለት ነው። ሎሚያችንን እንደዚህ አድርገን ከዛንጫው ዱቄት እናደርግና አጥበን እንመለሳለን ማለት ነው። ያው እንግዲህ እንደዚህ አድርገን በደንብ ካጠብን በኋላ ወደ ሌላ ግብአት ነው የምንገባው ማለት ነው። ለዚህ የሚሆኑ ነገሮችን እናዘጋጃለን። እንግዲህ በዋነኝነት የሚያስፈልጉ እነዚህ ናቸው። ትንሽ ተለቅ ያለ ሽንኩርት፣ ነጭ ሽንኩርት፣ ዝንጅብል እንዲሁም ደግሞ ቲማቲም። ወደ እነዚህ እንገባ። ያው እንግዲህ አጥቤ ልጬ መጥቻለሁ ማለት ነው። እንከትፋለን። ይሄው እንደዚህ አድርጌ ከከተፍኩኝ በኋላ ሁሉንም ነጭ ሽንኩርትን ከዝንጅብል ጋር እንዲሁም ደግሞ ቲማቲሙን ለብቻውን ከተፌ ሁሉንም ጨርሼ አንድ ያሳያችኋለሁ ማለት ነው። እንዲህ ከፈጨን በኋላ ትንሽዬ ላም ለማድረግ ትንሽዬ ጨው እላዩ ላይ እንደዚህ ከከተፍን በኋላ ሁሉንም ኖርማል አዘጋጅተናል ማለት ነው ለዶሮ። ከዛ ወደ ዶሮአችን ደግሞ ለዶሮአችን የሚያስፈልጉ ቅመሞችን ወደ መቀመም እንገባለን ማለት ነው። ኦኬ እንግዲህ የሚያስፈልገን አንደኛ ፓፕሪካ ነው። ፓፕሪካ በደንብ አድርጎ ያስፈልገናል፣ አንድ ማንኪያ የሚሆን። ከዛን ደግሞ ተርመሪክ እንዲሁም ፓፕሪካ ተርመሪክ ያስፈልገናል፣ ሁሉንም አንድ ማንኪያ። ግራም ማሳላ ኢዝ ዘ ቤስት። በቃ በዋነኝነት የሚያስፈልገው ግራም ማሳላ ነው። ቺክን ክሬምን ከግራም ማሳላ ጋር ነው የምንሰራው። ሶ ግራም ማሳላ በጣም ያስፈልገናል ማለት ነው። እንዲሁም ደግሞ ኮሪንደር፣ እንዲሁም ደግሞ ብላክ ፔፐር ወይም ደግሞ በርበሬ፣ ቆንጆ በርበሬ ያስፈልገናል። ይሄ ደግሞ የፊሽ ነው ግን ትንሽዬ ስለሚያቃጥል ትንሽ የሚያቃጥል ነገር ደግሞ ምግብን ያባላል። ሶ እኔ ትንሽዬ በመጠኑ እጠቀማለሁ ማለት ነው። ፊሽ ማሳላ ነው ግን ትንሽዬ አድርጌ እጠቀማለሁ። ቴስቱን ልነግራችሁ አልችልም። ሶ ከነዚህ በሙሉ እነዚህን እያንዳንዱን አንድ ላይ በማድረግ አንዳንድ ማንኪያ እንጠቀማለን ማለት ነው። ያው ለዶሮ የሚሆን ለዚህ ላጠብኩት ዶሮ የሚሆን ቅመማ ቅመሞች ያው እዚህ ጋር ላጠብኩት ዶሮ የሚያስፈልገኝ እነዚህ ቅመማ ቅመሞች ናቸው ማለት ነው። አንደኛ ያው ተርመሪክ ያው እርድ ማለት ነው። ፓፕሪካ፣ በርበሬ ትንሽ አንዳንድ ማንኪያ በማድረግ ጨው፣ ኮሪደር እንዲሁም ደግሞ ቆንጆ በርበሬ፣ የተለያዩ ግራም ማሳላ እነዚህን በማድረግ አንድ ላይ እንጨምራለን ማለት ነው። እዚህ ላይ እንጨምረዋለን። ተዘጋጀነው
ነጭ ሽንኩርት በዝንጅብል ትንሽዬ ነጭ ሽንኩርት በዝንጅብል እናደርጋለን። ትንሽዬ እርጎ እናደርግና አንድ ላይ አድርገን እናሻቸዋለን ማለት ነው። እነዚህን አንድ ላይ አድርገን ማሸት ሽታው እንዴት ደስ እንደሚለን ውይ ብሉኝ ብሉኝ ነው የሚለው እግዚአብሔር። በመቀጠል መጥበሻችንን እንደዚህ አድርገን እሳት ላይ እናዘጋጃለን። ከዛ እዚህ ጋር ቅቤ ያለን የገበታ ቅቤ ያለን፣ ከሌለን ደግሞ ሸኖ ለጋ ባለን ቅቤ መስራት እንችላለን። የዶሮ ስጋው ትንሽዬ ብራውን እስኪሆን ድረስ ቡኒ እስኪሆን ድረስ ትንሽዬ በሳት እንደዚህ ማማሰል አለብን። ትንሽ ላይክ እንዴት ነው እንደ መብሰል አይነት ነገር ከነጭነት ወደ ከለሩን ቀየር እስከሚያደርግ ድረስ ቡኒ እስከሚሆን ድረስ በጣም ብዙ እሳት አያስፈልገውም፣ በትንሹ ብቻ ማለት ነው። እንደዚህ ከሆነልን በኋላ እናወጣዋለን ማለት ነው። ከዛም በመቀጠል ዶሮ ባወጣሁበት ሽንኩርቴን እንጨምራለን ማለት ነው። ከዛም በመቀጠል ነጭ ሽንኩርት ከዝንጅብል ጋር የቀላቀልነው ይሄን እንጨምራለን ማለት ነው። ከዛንም ቲማቲማችንን ከዛም በኋላ ሳልሳ እንጨምራለን። ከቲማቲማችን ቀጥሎ ሳልሳ የተወሰነ ትንሽ ቀላ እንዲልልን ማለት ነው። አንድ ሶስተኛ አልሞንድ እናደርጋለን። ከዛም በኋላ የፈላ ውሃ አንድ ማንኪያ ቪኒገር፣ ሶስት ማንኪያ ስኳር ከጨመርን በኋላ እንደዚህ አድርገን እናማስልና እንከድነዋለን ማለት ነው።
እንመገባለን ማለት ነው። እንደዚህ አድርገን ከሩዝ ጋር እንመገባለን ማለት ነው። በጣም የሚጣፍጥ ምግብ ነው። እግዚአብሔርን ሁላችሁም ሰርታችሁ ሞክሩት፣ ትወዱታላችሁ። የኢንዲያን ምግብ ነው። በጣም አሪፍ እና ተወዳጅ ምግባቸው ግራም መሳላ ክሬም ይባላል። እንዲሁም ደግሞ ቺክን ክሬም ሶስ ይባላል። ይመቻችሁ። በጣም አሪፍ እግዚአብሔር እና ሁላችሁም ሞክሩት፣ ትወዱታላችሁ። ዋው አንደኛ በሌላ በአዲስ ቪዲዮ እስክንገናኝ ቸር ሰንብቱልኝ። ደህና ሁኑ ባይ